እስከ ዕለተ ምጽአት ድረስ የማይቋረጥ ሥጋ መለኮት ደመ መለኮት የተጀመረበት በዚህ ዕለት ነው። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ የተናገረው አምላካችን አማናዊቷ ቤተክርስቲያን ተሰርታ በራሱ ባራኪነት በራሱ አክባሪነት ሥጋውን ቆርሶ ደሙን አፍሶ በሐዋርያት መካከል መስርቶ እስከ ዕለተ ምጽአት ማንም ቢነቀንቃት የማትወድቅ አድርጎ የመሰረተበት ቀን ዛሬ ነው። ምዕመናን ደስ ይበላችሁ። ቤተክርስቲያናችን እንግዲህ ዛሬ ሕንጸተ ቤተክርስቲያን ወይም የቤተክርስቲያን መሰራት ተብሏል። ትናንትና በሃያ ቤተክርስቲያኒቱ የተሰራችበት ሲሆን ዛሬ ደግሞ በእመቤታችን ስም በእመቤታችን ታቦትነት ቤተክርስቲያን ሥጋ መለኮት ደመ መለኮትን ለምእመናን በራሱ እጅ ቀጥሎ በሐዋርያት እጅ እስከ ዕለተ ምጽአት እንድትቀጥል የተረጋገጠበት ቀን ነው ዛሬ ምእመናን። ስለዚህ ቤተክርስቲያናችን ስርዓታችን ሁሉ ሰማያዊ ነው ምእመናን። የኛ ስርዓት ምድራዊ አይደለም። ለዚህ ነው ቤተክርስቲያን ነቅናቂዋ ሁከቷ ብዙ ቢሆንም እማትቀለበሰው እስከ ዕለተ ምጽአት ድረስ እንዲህ እያለች 40 ዘመን በዲዮቅልጥያኖስ ታውካ ብትኖር ቤተክርስቲያን ያልጠፋችው በደሙ የመሰረታት በመሆኑ ነው። ምዕመናን እንዲህ ይላል እሱ ራሱ በወንጌሉ ሲያስተምር በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ ሲናገር በተለይ ፓትርያርክነቱ የተረጋገጠለት ቅዱስ ጴጥሮስን በዚህ ዕለት ነው ይላል። ለምን? በአማናዊቷ ቤተክርስቲያን በአማናዊው ቅዱስ ሥጋ ክቡር ደም ስልጣኑ የተረጋገጠለት ቅዱስ ጴጥሮስ በዚህ ዕለት ነው እና ምን ይላል እሱ? መነ ይብልዎ ለወልደ እጓለ እመሕያው የሰውን ልጅ ሰዎች ማን ነው የሚሉት ብሎ ጠይቆ ነበረ። ማን እንደሚሉት ከሦስቱ አካላት አንዱ አካል ሥጋ ለብሶ ወደዚህ ምድር ወርዶ እየተመላለሰ ስለነበር ግማሾቹ ሰው ነው ወይ እያሉ ሐዋርያት እንኳን ሳይቀሩ ይጠራጠሩት ነበረ። አምላካችን በላ ጠጣ፣ ተኛ፣ ተነሳ፣ ሄደ፣ መጣ፣ ደከመ የሚሉ ለሥጋ የተሰጡ ስላሉ ያን በማየት ሐዋርያት እንኳን መንፈስ ቅዱስ እስኪወርድላቸው ድረስ ሐዋርያትም ይጠራጠሩ ነበርና ከዕለታት አንድ ቀን ቂሳርያ ላይ ጉባኤ ሰራ። ጉባኤ ሰርቶ እያስተማረ ሳለ ጥርጥራቸውን በልቡናው ስላወቀ ጠየቃቸው። መነ ይብልዎ ለወልደ እጓለ እመሕያው የሰውን ልጅ ሰው ማን ነው የሚለው ብሎ ጠየቀ። ማን ነው የምትሉኝ ቢላቸው ይደነግጣሉና ስለዚህ ማን ነው የሚለኝ ሰው ብሎ አርቆ ጠየቃቸው። ቦለ ይብሉከ ኤርምያስሃ ኤርምያስ ነው የሚሉ አሉ። ንጽህናውን ቅድስናውን አይተው ወቦለ ይብሉከ ዮሐንስሃ መጥምቀ ዮሐንስ መጥምቅ ነው የሚሉህም አሉ። ንጽህናውን ቅድስናውን አይተው በተመሳሳይ ወቦ ካል ሌሎችም ደግሞ ከነቢያት አንዱ ነው የሚሉ ማለት ሙሴ ኢያሱም የሚሉ ይኖራሉ ብለው ጠየቁት። አንተ ሙሰኬ መነ ትብሉኒ እናንተስ ማን ትሉኛላችሁ? ወይስ ከዊነ በምን አኳኋን አለ ትሉኛላችሁ አላቸው። ቅዱስ ጴጥሮስ ብድግ አለና አንተ ውእቱ እስከ ክርስቶስ ታነጽ መቅደስ ወእምዝ ትትመዘበር እስከ ክርስቶስ መቅደስ ትሰራለች ከዛ በኋላ ትፈርሳለች ተብሎ የተነገረልህ የሕያው እግዚአብሔር አብ የባህሪ ልጁ የአምላክ ልጅ አምላክ የባህሪ አምላክ ነህ ብሎ በዚህ ላይ መሰከረ ይላል። አምላካችን ደስ አለውና
አንተን ስጋዊ ደማዊ መምህር አላስተማረህም፣ ያስተማረ አባቴ ነው ብሎ ካመሰገነ በኋላ ስለዚህች ቤተክርስቲያን መሰረታዊ የሆነ ቃል አስቀመጠ። እንዲህ አለ፣ አንተ አለው አንተ አለት ነህ ወይም መሰረት ነህ። ወዲህ በዛቲ አሃንጻ ለቤተክርስቲያን፣ ባንተ መሰረትነት ቤተክርስቲያንን እሰራታለሁ። ምእመናንን ቤተክርስቲያን መስዋዕት የሚቀርብባትን ቤተክርስቲያን በቁሙ ምእመናንን ባንተ ስልጣን ምእመናንን ባለቤት አድርጌ አዎ እስከ ዕለተ ምጽአት ተጠብቃታለሁ አለና ዋና ቅጸ ሲኦልን እያንቀለቅልዋ ነው። አንተ ይሄ ነው ቀጥ አርጎ ዛሬ ይዞት ያለ አናቅጸ ሲኦል፣ የሲኦል ደጆች ነቢያቱ ተንጎደጎደ። ይሄ ዘመንማ ክፋቱ የነቢያቱ ብዛት፣ ምክንያቱም ድካም የለውማ ነብይ ለመሆን ከሰው መለየት መብቃት ጸጋ ማግኘት አለ። አሁን ድካም የለም እኮ ብድግ ብሎ ነብይ ነኝ። እኔም ማዝነው ተከታዩ ነው። እኔ የሚያሳዝነኝ ተከታዩ ብቻ ነው። ሰው ዛሬ የዕለት ጉሮሮውን ለመሸፈን አንዱ ያፍናል፣ አንዱ ይሰርቃል፣ አንዱ የማያደርገው ነገር የለም። ሰው ገሎ በልቶ የሚያድር አለ። ይሄ ደግሞ አሰፍስፎ በነቢያት አምሳል ነቢይ ነኝ በማለት ንግዱንን ያጧጧፈበት ዘመን ነው። ንግድ ነው ለራሱ ችግር የለም፣ እሱ እኮ እየነገደ ነው ያለው። እኔ የሚያሳዝነኝ ግን ተከትሎ ፈዞ አሜን ሲል የሚውለው ብቻ ነው የሚያሳዝነው። አያሳዝናችሁም? በጣም ያሳዝናል እኮ። ስለዚህ ምን ብሎ ነበር? የሲኦል ደጆች አይችሏትም። እስቲን ይዘርዘሩ። የሲኦል ደጆች ሲዘረዘሩ ወይም ሲተነተኑ እነማን ናቸው? አንደኛ አሕዛብ፣ ሁለተኛ አይሁድ፣ ሶስተኛ አጋንንት፣ አራተኛ መናፍቃን ናቸው። እነዚህ አለ እስከ ዕለተ ምጽአት በደሜ የመሰረትኳትን እችናን በአንተ ስልጣን ላይ ያቆምኳትን ቤተክርስቲያን እስከ ዕለተ ምጽአት አይነቀንቋትም። ክብር ምስጋና ይግባው ለመድኃኔዓለም። እውነት ነው የምነግራችሁ። እንዴ ይገርማቸዋል። አይችሏትም ስላለ እንጂ ዛሬ በዚህ ዘመን አይደለም ቤተክርስቲያን ምትወድ። ለምን? ሰው እየሞተ ነው፣ ቤተክርስቲያን እየተቃጠለ ነው፣ ብዙ ግፍ እየደረሰ ነው። አዎ ዛሬ ነው። 40 ዘመንሳ በዲዮቅልጥያኖስ 40 ዘመን ሙሉ ምዕመናን አልታረዱ። 40 ዘመን ሙሉ ቤተክርስቲያን አልተቃጠለችም። ዘመኑ ዘመነ ሰማዕታት ተብሎ ከክፋቱ ከመከራው የተነሳ ዘመኑ ምን ተባለ? 40ው ዘመን ምን ተባለ? ዘመነ ሰማዕታት፣ የመከራ ዘመን ተባለ። እግዚአብሔር ሳያውቅ ሳይሰማ እንዲሁ ዝም ብሎ አይደለም። ማን ፍጠር ብሎ አስገድዶት ፈጥሮት ዓለሙን? ከዛስ ግድ የሌለ ሆኖ ይሆን የኛ አምላክ እግዚአብሔር? ለኛ ማይጨነቅ ሆኖ ይሆን? ዝናሙን የሚሰጥ ፀሐዩን የሚሰጥ ገና ሳይፈጥረን የኛን ምግብ አዘጋጅቶ ከእሑድ ጀምሮ እስከ ዓርብ አዘጋጅቶ ያስቀመጠ እግዚአብሔር ሃይ ያላለው ያልተነሳው ዝም ያለው የሌለው ነው። ሞኞች ናቸው። አንደኛ እኛ በክርስትናው አልሄድንበትም። እውነት እንነጋገር፣ በክርስትናው ዓለም አንሄድም፣ እየሄድን አይደለም። እኛ እሱ በሚለው መንገድ እየሄድን አይደለም። ነገር ግን ከዛ መካከል ምን ያደርጋል? መከራው ሲመጣ ዝም ይላል። ለምን? በሃይማኖቱ መንገድ ያልሄዱ ሰዎች ምናልባት በዛ ላይ ሰማዕትነትን አግኝተው የሰማዕትነት ክብርን ያገኙ እግዚአብሔር ዝም ብሎ የሚታገስበት ጊዜ አለ። 40ውንም ዘመን ዝም ያለ ለዚህ ነው ወገኖች። ስለዚህ እግዚአብሔር
ልቡናችንን ወደሱ መልሰን ለምነነው አንድ ቀን በቸርነቱ እንዲያየን ግን የሱ ፈቃድ ይሁንልን። ሌላ ምንለው ነገር የለም። ምእመናን እንግዲህ እቺ ቤተክርስቲያን በደሙ የተመሰረተች ናት ብያለሁ። ከዚህ በኋላ መነሻዋ ምን ነበር ካልን መነሻዋ ሰማይ ነው። ከዚህ ይዘን የተወሰነ ብዬ ልጨርስ። መነሻዋች ቤተክርስቲያን ስርዓተ ሰማይ ስርዓተ ምድር ተሰራ በስርዓተ ሰማይ ነው። ይህ የምድር ስርዓታችን ሁሉ የተሰራው በሰማያዊቷ በኢየሩሳሌም ወይም በጽዮን ነው የተሰራው። ለዚህ ነው ሁልጊዜ ደጋግሜ እንደምናገረው ቅዱስ ያሬድ ለመጀመሪያ ጊዜ በጾመ ድጓ ያስቀመጠው አንድ ቃል አለ። ስለዚህ ቤተክርስቲያን ደብተራ ኦሪት ተብላ ነበር፣ ምኩራብ ተብላለች፣ መቅደስ ተብላለች፣ መጨረሻ ዛሬ ቤተክርስቲያን ተብላ ተረጋገጠች። እነዛ እስከ ቤተክርስቲያን ነበሩ። ለዚህ ሲናገር ተያይዞ እንዴት እንደመጣ ቅዱስ ያሬድ ሲያስረዳ ሊቁ የትርጓሜውም የዜማውን ባለቤት ቀዳሚያ ለጽዮን ሰማየ ሳረረ ወበዳግም አርአዮ ለሙሴ ዘከመ ይገብር ግብራ ለደብተራ ይላል። ቀዳሚያ ለጽዮን ያላት የዘረዘራት ቀዳሚያ ለጽዮን የተባለችው ጽዮን ኢየሩሳሌም፣ ጽዮንም ኢየሩሳሌም ደብረ ጽዮንም ቢል ተመሳሳይ ነው። አንዲት ኢየሩሳሌም ናት። በቃ እቺ ኋላ መንግስተ ሰማያት የምትሆነው እግዚአብሔር ፈጥሮ መጀመሪያ ያክፉ ዲያብሎስ እንዲቀመጥባት ትልቅ ቦታ ባይሰጠኝ ካድኩት እንዳይል ለሱ ሰጥቷት የነበረ መጨረሻ ላይ ከሰማይ ውዱድ ወደ ላይ ያለውን ጽርሐ አርያም መንበረ መንግስት ሶስቱን ከተማ ከሶስት አድርጎ 9 ከተማዎች ካደረገ በኋላ እነሆ ኢየሩሳሌም ሰማያዊትና መንግስተ ሰማያት ለአዳም ልጆች እንድትሆን አድርጓል። ከዚህ የተነሳ ቅዱስ ያሬድ ምን አለ? ቀዳሚሃ ለጽዮን ሰማየ ሳረረ ለምድራዊቷ ጽዮን ለጊዜው ጽዮን የተባለችው የዳዊት ከተማ ኢየሩሳሌምም ጽዮንም ናት። ፍጻሜው ግን ጽዮን የተባለችው ቤተክርስቲያን ጽዮን የተባለችው አማናዊቷ ጽዮን ድንግል ማርያም እመቤታችን ናት። ታዲያ ምን አለ? ቀዳሚሃ ለጽዮን ሰማየ ሳረረ ነው ያለ። የዚች ጽዮን መጀመሪያዋ የሆነው በሰማይ ኢየሩሳሌም ወይም ጽዮንን ሰራ ብሎ መነሻዋን ከሰማይ ያደረገ መመን ሊቃውንተ ቤተክርስቲያን ወበዳግም አርአዮ ለሙሴ ዘከመ ይገብር ግብራ ለደብተራ አለ። ደግሞ ከዛ በኋላ የሰማያዊቷ ጽዮን ወይም ኢየሩሳሌም አምሳል እነሆ ደብተራ ኦሪትን ሙሴ እንዲሰራ አሳየው። አርአዮ አሳየው አለ። ለመጀመሪያ ጊዜ እንግዲህ በኦሪት ዘጸአት ምዕራፍ 36 እና ምዕራፍ 37 ምዕራፍ 37 የጽላቱ ማደሪያ ታቦት የተሰራበት ሲሆን እነሆ ደግሞ የምዕራፍ 36 ላይ ደግሞ ባስልኤልና ኤልያብ የዚች ቤተክርስቲያን አምሳል የሆነችው ደብተራ ኦሪትን እንዲሰሩ እግዚአብሔር ለሙሴ ነገረው። ሙሴ ደብተራ ኦሪትን በኤልያብና እነሆ በባስልኤል እንድትሰራ ቀዳሚሃ ለጽዮን ሰማየ ሳረረ የዚች ጽዮን መጀመሪያ ሰማይን ሰራ። ከዛ ወበዳግም አርአዮ ለሙሴ ዘከመ ይገብር ግብራ እነሆ ስራዋ እንዴት እንደሚከናወን በሰማያዊቷ ኢየሩሳሌም አምሳል እንደሆነች ለማን አሳየው? ለሙሴ አሳየው አለ። ደብተራ ኦሪትን እነዚህ ሁለት ጠበብት ሰሯት ይላል። ደብተራ ኦሪቷ 3 አምሳል እንደ ግምጃ ቤት ቤተክርስቲያን ምን ማለት ነው? መቅደስ ቅድስት መቅደስ ቅኔ ማህሌት ሆና በ3ቱ አምሳል እመጣበታለሁ። ቅዱስ ያሬድ ዛሬ የዘመረው ስለዚች ቤተክርስቲያን 3 መሆኗ ስለ ሶስትነት ደግሞ 3ቷ ተያይዛ አንድ ሆና መሰራቷ የአንድነታቸው የሥላሴ አንድነት አምሳል ሆና መሰራቷ። ስለዚህ ደብተራ ኦሪትን ሰራ፣ መስዋዕት መሰዋት ጀመረ። እንግዲህ ምሳሌያዊ መስዋዕት ነው።
እስከ ክርስቶስ የሚያመጣ መስዋዕት፣ የፍየል መስዋዕት፣ የበግ መስዋዕት፣ የላም፣ የጌቼ፣ የወይፈን፣ የጊደር ወዘተርፈ መዓት እንግዲህ ያው ለ5500 ዘመን ሙሉ ገነትን ያልከፈተ መስዋዕት ተሽጎድጉዷል። ሊቀ ካህናቱ አሮን ነው። አዎ መስፍኑ ሙሴ ነው። እቺ ደብተራ ኦሪት በእነሱ ትመራ ነበረ። ደብተራ ማለት ምን ማለት ነው? ድንኳን ማለት ነው። ድንኳን። ካህናቱ ማን ይባሉ ነበር? ሌዋውያን። በሌዊ በአባታቸው እግዚአብሔር ለመጀመሪያ ጊዜ መንግስትን ከይሁዳ እንዲነሳ ክህነት ደግሞ ከሌዊ ብቻ። ክህነቱ የዘር ነበረ። ከዛ ዘር ክህነት ከሌዊ ያልተወለደ ክህነት የለውም። ከይሁዳ ያልተወለደ አይነግስም። ክርስቶስ ሰው ከሆነ በኋላ ግን እግዚአብሔር የመረጠው ሁሉ ካህን ይሆናል። እግዚአብሔር የመረጠው ሁሉ መንግስት ይሆናል። ግን መመረጡን እግዚአብሔር ይስጠን እስቲ።